ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። ከተለያዩ የመንግስት ተቋማት 297 ሚሊዮን ብር በላይና 151 ሚሊዮን ዶላር የሚጠጋ ሀብት ታግዶ ምርመራ እየተካሄደበት መሆኑ ተጠቆመ። 46 መኖሪያ ቤቶች፣ አንድ ህንፃ፣ 86 ተሽከርካሪዎች፣ 81000 ካሬ መሬትም እግድ ወጥቶባቸዋል። ከተለያዩ የመንግስት ተቋማት ከ297 ሚሊዮን ብር በላይና ከ151 ሚሊዮን ዶላር በላይ የሚጠጋ ሀብት ታግዶ የወንጀል ምርመራ ስራ እየተከናወነ እንደሚገኝ የኦዲት ግኝት የባለድርሻ አካላት የትብብር ፎረም አመለከተ። የ3 ዓመታት የኦዲት ባለድርሻ አካላት የትብብር ፎረም የጋራ እቅድ አፈጻጸም ግምገማ ውይይት ትላንት ጥቅምት 27 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት ተካሂዷል። ፎረሙ ባለፉት 3 ዓመታት ትግበራው ከ297 ሚሊዮን ብር በላይና ከ150 ሚሊዮን ዶላር በላይ የመንግስት ሀብት እግድ እንዲወጣበትና ምርመራ እንዲካሄድበት እንደወሰነ ሪፖርቱ ጠቁሟል። እንዲሁም 46 መኖሪያ ቤቶችና አንድ ህንፃ፣ 86 ተሽከርካሪዎች፣ 2.5 ሚሊዮን የሚያወጣ የአክሲዮን ብር ዋጋ ያለው 81000 ገደማ ካሬ የመሬት ይዞታዎች እግድ እንደወጣባቸው ተመላክቷል። ፎረሙ ባካሄደው ግምገማ የፋይናንስ ህጋዊነት ኦዲት ግኝት ከለያቸው መካከል የጥሬ ገንዘብ ጉድለት፣ የውዝፍ ተሰብሳቢ ሂሳብ ከ1 ወር ጀምሮ እስከ 10 ዓመትና ከዚያ በላይ የቆዩ መሆኑም፣ የመንግስትን ገቢ በወጡ ህጎች መሰረት አለመሰብሰብ፣ ህግን ያልተከተሉ ክፍያዎች መፈጸም ይገኙበታል። ህግን ያልተከተሉ ክፍያዎች መፈጸም፣ ገቢ እንዲሰበሰቡ የተፈቀደላቸው የመንግስት ተቋማት የተሰበሰበውን ገቢ በትክክል መዝግቦ በሂሳብ ሪፖርት አካቶ ለገንዘብ ሚኒስቴር የሚቀርቡ ተቋማት መኖራቸውና ለግንባታና ለሌሎች ግዢዎች፣ ለደሞዝ፣ ለውሎ አበልና ለሌሎች ክፍያዎች ሊከፈል ከሚገባው በላይ ወጪ ማድረግ በፋይናንስ ህጋዊነት ኦዲት በግኝት ያቀረባቸው ጉድለቶች መሆናቸውን የተገኘው መረጃ ያመለክታል። ፎረሙ ተቀባይነት የሚያሳጣም የኦዲት አስተያየት ለመጀመሪያ ጊዜ በቀረበባቸው 59 ተቋማት ላይ የገንዘብ ቅጣት፣ ከባድ የጽሁፍ ማስጠንቀቂያና በ3 ዩኒቨርሲቲ ኃላፊዎች ደግሞ ከኃላፊነት እንዲነሱ ማድረጉም ተጠቅሷል። ከፎረሙ አባላት መካከል የገንዘብ ኢኮኖሚ ትብብር ሚኒስቴር ዴኤታ ኢዮብ ተካልኝ ባለፉት 3 ዓመታት በፎረም የተከናወኑ ተግባራት የተያዘውን እቅድ ለማከናወን የሚያግዝ መሆኑን ማሳየቱንም አመላክቷል። በፍትህ ሚኒስቴር ዴኤታ ተስፋዬ ጣባ በበኩላቸው በአንዳንድ ተቋማት ችግሮች የሚፈጥሩትን የፋይናንስ ስርዓት ባለማወቅ በመሆኑ በአስተዳደር ጉዳይ እንዲታይ ቢደረግ፣ ነገር ግን ከፋይናንስ ስርዓቱ ውጭ የሚንቀሳቀሱ አካላት ካሉ ተጠያቂነት ለማድረግ ትኩረት ቢሰጥ መልካም እንደሆነ አስተያየታቸውን ሰጥተዋል። ከቅርብ ጊዜ ወዲህ ኢትዮጵያ እየተከተለችው ያለው የኦንላይን የክፍያ ስርዓት አሁን ላይ በሌላ መልኩ እየተካሄደ መቀጠል እንደሚገባው ተገልጾ ብሔራዊ ባንክ ለሁሉም የክፍያ አገልግሎት ሰጪ የዲጂታል ክፍያ ወይም በኪዋር ኮድ ክፍያን እንዲጀምሩ ትዕዛዝ መስጠቱ ተገለጸ። የኢትዮጵያ ብሔራዊ ባንክ ለሁሉም የክፍያ አገልግሎት ሰጪዎች የዲጂታል ክፍያ ወይም ኪዋር ኮድ በመባል የሚታወቀውን የክፍያ ስርዓት ከህዳር 22 ቀን 2017 ጀምሮ ተግባራዊ እንዲያደርጉ ትዕዛዝ መስጠቱ ተገልጿል። አዲሱ መመርመሪያ ከጥሬ ገንዘብ ንክኪ ነፃ የሆነው የሞባይል ባንኪንግ አገልግሎት በኢትዮጵያ ለማጎልበት እየሰራ ያለውን ስራ ለማጠናከር እንደሚያግዝና የዲጂታል ግብይትን እየለመደ ያለው ማህበረሰብ ይበልጥ የሚያጠናክር መሆኑም ተገልጿል። እንዲሁም ይህ ኢቲ ኪዋር ኮድ ወይም ኢቲኤች ኪዋር ኮድ በሚል ስያሜ የሚኖረው ስርዓት ዓለም አቀፍ የስርዓት ልምምዶችን መሰረት ያደረገ ክፍያም እንደሆነ እንዲሁም የግብይት ተዋናያንን ሙሉ መረጃ የሚይዝ ነገር ግን ከተወሰኑ አስፈላጊ መረጃዎች በቀር ሌሎቹን በሚስጥር የሚጠብቅ ስርዓት መሆኑ ተገልጿል። ባንኩ በወጣው መግለጫ እንዳሳወቀው የዲጂታል ክፍያ አገልግሎትና የግብይት ጥሬ ገንዘብ ዝውውር የሚንቀሳቀስ ከመሆኑም በላይ ህብረተሰቡ ለስርቆት በእጁ ያለው ገንዘብም ለእርጅና እንዳይጋለጥ ከባንክ ውጪ የሚዘዋወር የገንዘብ መጠን እንዲቀንስ ብሎም በአገር አቀፍ ደረጃ ገንዘቡን ለማሳተም የሚወጣውን ወጪ እንዳይጨምር ለማድረግ ይረዳልም ተብሏል። በባህር ዳር ከተማ በሰው ማገት፣ ዘረፋ ወንጀል የተጠረጠሩ 121 ግለሰቦች በቁጥጥር ስር መዋላቸው ተገለጸ።
በአማራ ክልል መዲና ባህር ዳር ከተማ በተቀናጀ መንገድ የተከናወነ የህግ ማስከበር ተግባር ተደራጅተው በሰው ማገት ዘረፋ ወንጀል የተጠረጠሩ 121 ግለሰቦች በቁጥጥር ስር መዋላቸውን የከተማ አስተዳደሩ ሰላምና ጸጥታ መምሪያ አስታወቀ። የመምሪያው ኃላፊ አቶ ጌትነት አናጋው ዛሬ በሰጡት መግለጫ በቁጥጥር ስር የዋሉት ተጠርጣሪዎች በትምህርት ቤቶችና በተለያዩ የህዝብ መገናኛ ቦታዎችን በማወክ ህብረተሰቡን ለስጋት ሲዳርጉ መቆያታቸውን አስታውሷል። በተጨማሪም ለተለያዩ ባለሀብቶችና ግለሰቦች ስልክ በመደወልና በማፈን ገንዘብ ሲቀበሉ ማህበረሰቡን ለምሬት ሲዳርጉ የቆዩ መሆናቸውን አብራርቷል። ተጠርጣሪዎቹ ጉዳያቸውን በህግ አግባብ የምርመራ ሂደት ላይ እንደሚገኝም አመላክቷል። በተከናወነው ጠንካራ የህግ ማስከበር ስራም ላይ ችግሩ እየተቃለለ መምጣቱን ጠቅሰው ህግ የማስከበሩ ተግባር ተጠናክሮ መቀጠሉን አስታውቀዋል። ይህም ሰላም በዘላቂነት እንዲረጋገጥ እንዲሁም የከተማ ኢኮኖሚና ማህበራዊ እንቅስቃሴዎች እንዲሳለጡ ማድረግ መቻሉን መግለጫው ገልጿል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም